እኔን መንከባከብ ካልቻላችሁ አትግዙ። ካወቃችሁት መጀመሪያ የተሰራው ጸጉር ነው ላይኪማን ነው ማለት ነው። ከዛ ዛሬ እንዴት እንደማጥበው ነው ማሳያችሁ። እንደዚህ ጠቅልዬ ነው እኔ ያስቀመጥኩት የነበረው። እንደዚሁ ከማስቀመጥ ወይ ጠቅልላችሁ ወይ ሰርታችሁ አስቀምጡት እና አብዛኞቻችሁ እንዴት ነው የምታጠበው? በምንድን ነው ማጥበው? እንዳይያያዝብኝ ምን ላድርግ? ወይ ደግሞ ከተያያዘ በኋላ እንዴት ላፍታታው የምትሉም አላችሁ። ከተያያዘ በኋላ አይደለም መጀመሪያ ሳይያያዝ ነው መጠንቀቅ ያለባችሁ። ስለዚህ አሁን እኔ ይሄን ጸጉር እንዴት እንደማጥበው ነው ማሳያችሁ። እዚህ ጋር እንደምታዩት ብርሃን ላይ ሲሆን ውበቱ ይወጣል። ሻይን አያረግም። ፀሐይ ላይ ነው ያጠብኩኝ ያለሁት ካያችሁትና ያን ያህል ሻይን አያረግም። የጸጉር ከለር ነው ያለው። ከዛን እዚህ ጋር የተጠቀምኩት ለብ ያለ ውሃ ነው። እጃችሁ እንዳያቃጥላችሁ በደንብ ለብ ያለ ማለት ትንሽ መካከለኛ የሚባል ሙቀት ላይ ያለ አይደል እንደዛ ላይ አድርጉ እና ሁሉንም እንደዚህ ላይ ኪማኑን ካረጠባችሁት በደንብ ካረጠባችሁት በኋላ ኮንዲሽነር ነው እዚህ ጋር የጨመርኩት። አሰስቱ ኮንዲሽነሩ እንደዚህ በምታዩት መልኩ አድርጉበት ሁሉም ቦታ እንዲዳረስ ማለት ነው። ኪማኑን በደንብ ማጠብ ይኖርባችኋል። ከላይም ከታችም አድርጋችሁ አብዛኛው ጊዜ ያው ከውስጥ ስለሆነ የሚቆሽሸው የላይኛውንም የታችኛውንም አድርጋችሁ በደንብ ነው የምታጥቡ። በደንብ ካጠባችሁት ካሻችሁት በኋላ ከዛ ወደ ማበጠር ነው ሄድኩትኝ። የመጀመሪያ ገና ልትሰሩት ከሆነ ባታበጥሩትም ችግር የለም። ሁለተኛ ከሆነ ግን ብታበጥሩት ብዬ እላለሁ። ይኸው ተበጥሮ ራሱ እንዴት አባቱ እንደሚያምር የራሱን ቴክስቸር አለቀቀም። ከዛ የወጣችሁ የምታክልና አለቅልቄ ዘርዘር አርክቴ ቶሎ እንዲደርቅልኝ ስለፈለኩኝ አስጥቻለሁ። እንደዚሁ ማስቀመጥ ትችላላችሁ። ሲደርቅ ደግሞ ምን እንደሚመስል ፓርቱ ለቅላችኋለሁ። ኳሊቲ የሆነ ላይኪማን ከፈለጋችሁ ከኛ ማግኘት ትችላላችሁ። ስልካችን ባዮ ላይ ያለ አዳማ አዲስ አበባ እንገኛለን።